ሰላም እንዴት ናችሁ? ኤልያብ ነኝ ከጄኤችኤስ ኤምኤክስ ሪል ስቴት። ጄኤችኤስ ኤምኤክስ እያገነባቸው ካሉ ኮምፓውንድ ቪላ ቤቶች ውስጥ ዛሬ ማሳያችሁ G+2 በጣም ትልቁን ቤታችንን ነው። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ቤተሰቦች ሼር፣ ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። በተመሳሳይ እንደዚህ አይነት የቤት መረጃዎችን ቶሎ የምናደርሳችሁ ይሆናል። ተከታተሉኝ፣ ወደ ግቢው እንግባ። ግቢያችን እንደምትመለከቱት ከ3 በላይ መኪና የሚያስ ካፓሲቲ ይኖረዋል። በጣም የሚያምር ጽድት ያለ ግቢ ነው። እዚህ ጋር ደግሞ የራሱ ግሪን ኤሪያ ይኖረዋል ግቢያችን። ወደ ቤቱ ደግሞ ወደ ላይ እየወጣው ሁሉንም ክፍሎች ማሳያችሁ ይሆናል። እስከ መጨረሻው ድረስ ተከታተሉ። እንደገባ የምናገኘው በጣም ትልቅ የሆነ ሳሎናችን ነው። እጅግ በጣም ትልቅ ነው። ሊቪንግ እና ዳይኒንግ ለየብቻ ይኖረዋል። ከስር ያለው ሊቪንግ ኤሪያችን ሲሆን ዳይኒንግ ኤሪያችን ደግሞ እዚህ ጋር ይሆናል። ከዳይኒንግ ኤሪያችን ትይዩ በጣም ሰፊ የሆነ ኦፕን ኪችን ይኖረናል። እንደምታዩት በጣም ሰፊ የሆነ ኦፕን ኪችን ነው። ጥራት ባላቸው ማቴሪያሎች የተሰራ ነው። ከኪችናችን ፊት ለፊት ደግሞ ትራዲሽናል ኪችን ይኖረናል በጀርባ በኩል። ከጀርባ 3 ሰርቪስ ቤቶች ሲኖሩን አንድ የሰራተኛ ክፍልና በተጨማሪም ደግሞ ስቶር ይኖረናል ማለት ነው። አሁን ደግሞ ወደ ላይ የወጣን ክፍሎቹን ማሳያቸው ይሆናል። ይሄ ቤት አጠቃላይ ቢውልት አፕ ኤሪያው ያረፈበት 286 ካሬ ላይ ነው። አጠቃላይ ባለ 5 መኝታ ቤቶች ሲኖሩት ሁሉም መኝታ ቤቶች እጅግ በጣም ሰፋፊ መኝታ ቤቶች ናቸው። ሚዛኒኑ ላይ ወይም አንደኛ ፎቅ ከመድረሳችን በፊት ያለው ክፍል የእንግዳ ማረፊያ ክፍላችን ነው። የእንግዳ ማረፊያ ክፍላችን እንደምትመለከቱት በጣም ሰፊና የራሱ የሆነ ተፈጥሯዊ ብርሃን ያለው ክፍላችን ነው። ቀጥሎ ደግሞ መወስዳችሁ ክፍል ወደ ማስተር ቤድሩማችን ነው ማለት ነው። ማስተር ቤድሩማችን የሚገኘው አንደኛ ፎቅ ላይ ነው። እንደምታዩት በጣም ሰፊ የሆነ ኮሪደር ይኖረናል። ተከተሉኝ፣ ማስተር ቤድሩሙን ላሳያችሁ። ማስተር ቤድሩማችን ይሄን ይመስላል። የራሱ የሆነ በጣም ትልቅ በረንዳ ይኖረዋል። ሙሉ ለሙሉ ያለው እይታ የኮምፓውንድ ወይም የግቢው እይታ ነው የሚሆነው። ቆንጆ ለአይን ሳቢ የሆነ ግሪን ኤሪያ ይኖረናል። አሁን ደግሞ ማሳያችሁ የማስተር ቤድሩማችን ወኪንግ ክሎዜት ይሆናል። ወኪንግ ክሎዜቱ እንደምታዩት በጣም ሰፊ ነው። እዚህ ጥግ ድረስ ወኪንግ ክሎዜታችን ነው ማለት ነው። ከወኪንግ ክሎዜታችን አጠገብ በጣም ሰፊ የሆነ በረንዳ አለው። ስፖርት ለመስራት የሚመች የራሳችን ጊዜ ማሳለፍ ብንፈልግ የቤተሰብ ጊዜም ቢኖረን ሰፊ የሆነ በረንዳ አለን ማለት ነው በማስተር ቤድሩማችን በኩል። ማስተር ቤድሩሙ የራሱ የሆነ ጃኩዚ ይኖረዋል ማለት ነው። ባዝሩሙ ይሄን ይመስላል። በጣም ምቹ የሆነ ጃኩዚ ያለው፣ እጅ መታጠቢያው ይሄን ይመስላል። በጣም ሰፊ ነው እንደምትመለከቱት። አሁን ደግሞ መወስዳችሁ ወደ ልጆች መኝታ ቤት ነው። የልጆች መኝታ ቤት ነው ብላችሁ አታምኑኝም። አሁን ማሳያችሁን ክፍል ማለት ነው። ይሄ የምትመለከቱት የልጆች መኝታ ቤት ነው። በጣም ትልቅ ሰፊ የልጆች መኝታ ቤት ነው። የራሳቸው የሆነ ባዝሩም ይኖራቸዋል። ደግሞ ልጆቹ ሁሉም ክፍሎቻችን የየራሳቸው የሆነ ባዝሩም አላቸው ማለት ነው። ቀጣይ ደግሞ ወደ ላይ እየወጣን ክፍሎቹን ማሳያችሁ ይሆናል። ይሄ እንደ ሎከር የምንጠቀምበት ክፍል ነው ከሁለቱ ቤቶች አጠገብ። በዚህ የዩቲዩብ ቻናላችን ላይ ተመሳሳይ የቤት መረጃዎችን ስለምንለቅ ሰብስክራይብ ማድረግ አይዘንጉ።
ጫፍ ላይም እንደወጣን በጣም ሰፊ የሆነ በረንዳ እናገኛለን። በጣም ደስ የሚል እይታ ነው ያለው። እንደምትመለከቱት በጣም ያምራል። አሁን ደግሞ ማሳያችሁ ሌሎች ተጨማሪ የልጆች ክፍሎች ነው። ይሄ የምትመለከቱት ማስተር ቤድሩም አይደለም፣ የልጆች መኝታ ቤት ነው። ተመልከቱት ስፋቱ። የራሱ የሆነ ብርሃን አለው፣ ተፈጥሯዊ ብርሃን። እይታው በጣም ነው ደስ የሚለው። የራሱ ባዝሩም ይኖረዋል። እዚህ ጋር ከነማሞቂያቸው ነው ያለው። በጣም ትልቅ የሆነ በረንዳ ይኖረዋል። በጣም ሰፊ በረንዳ ነው ያላቸው። ሁሉም ቤቶቻችን በሚባል ደረጃ በረንዳ የለው ቤት የለንም ማለት ነው ሳይታችን ላይ። በጣም ሰፊ የሆነ እይታ አለው። ቀጣይ አንድ ክፍል ይቀረናል። የልጆች መኝታ ቤት ነው ይሄኛውም ክፍላችን። በጣም የሚያምር ሰፊ የሆነ ተጨማሪ ልጆች መኝታ ክፍል ይኖራል ማለት ነው። እነሱም በተመሳሳይ የራሳቸው ባዝሩም ይኖራቸዋል። አጠቃላይ እዚህ ቤት ላይ ያለን ባዝሩም ወደ 6 የሚጠጋ ባዝሩሞች ይኖሩናል፣ ከሰርቪስ ቤቶቻችን ጨምሮ ማለት ነው። በጣም ሰፊ የሆነ ኮሊደር ስፔስ ይኖረናል። እነዚህ ቤቶች ሙሉ ለሙሉ አሁን ላይ ለሽያጭ ያቀረበላችሁ ኢንተርኮንቲኔንታል ሆቴል ነው። ኢንተርኮንቲኔንታል እያስገነባቸው ያሉ ኮምፓውንድ ውስጥ ነው። 67 ሺህ ካሬ ላይ ያረፈ ኮምፓውንድ ሲሆን እነዚህም ቤቶች በተለያየ አከፋፈል ሂደት ለሽያጭ አቅርበንላቸዋል። አንደኛው የአከፋፈል ሂደት ፉል ካሽ ከፍሎ የተወሰነ ዲስካውንት ማግኘት ሲሆን፣ ሁለተኛው የአከፋፈል ሂደት ደግሞ 50% ለሚከፍሉ ደንበኞቻችን 50%ቱን ከንብ ባንክ ጋር አያይዘንላቸዋል። በተጨማሪም ደንበኞቻችን የራሳቸውን የባንክ ኦፕሽን ማምጣት የሚፈልጉ ከሆነ ካርታችን ሬዲ ስለሆነ በራሳቸውን ባንክ ኦፕሽን ቤቱን መግዛት ይችላሉ ማለት ነው። ለበለጠ መረጃና ለሳይት ጉብኝት ከስር በምናስቀምጥላችሁ ስልክ ላይ መደወል ይችላሉ። ሳይቱ የሚገኘው አያት አደባባይ ትንሽ ዝቅ ብሎ ቦሌ በሻሌ መንደር ውስጥ። የዚህ ቤት ዋጋ 68 ሚሊዮን ብር ነው። 68 ሚሊዮን ብር አፎርድ የሚያደርግ ደንበኛ አሁንም ከታች በምናስቀምጠው ስልክ ላይ መደወል ይችላል። ከነዚህ ጂ+2 ቤቶች በተጨማሪ የመኖሪያ አፓርትመንቶች ደግሞ ባለ 2 እና ባለ 3 መኝታ ቤት ከ11 ሚሊዮን እስከ 14 ሚሊዮን ደግሞ ለሽያጭ አቅርበናል።